እውነት ስለሆነ ሀቅ ስለሆነ የምር ሆኖ ስላገኘሹ ነው መልስ ያጣሽለት ዝም ያልሽው አይደል? እና ደግሞ ይሄን ያህል ሞኝ ቂላ መስኝም ባይዘዊ ማለት ከአብርሃም ይልቅ ባይዘዊ ከአብርሃምና ከሩታ ይልቅ አንቺ ነበርሽ በዚህ በጣም ሰፖርት የምናረግሽ። ባለፈው እኔና ሩታ ባደረግነው ነገር ከማንም በላይ አንቺ ነበር ማለት በጣም ሴቭ ልናረግሽ ሞከርን። አንቺ ግን አልገባሽም ማለት አሁን ሩታም ፍቅርም እንዲተጫወቱብኝ በቃ ሄርሚያ አንቺ ነሽ ምናምን ሲልሽ አብርሽ ይሄን ይስጠብቅ ነበር ማለት በጣም ነው ደሞ የሚደብረው ነገር ምን እንደሆነ ታውቂያለሽ? ሰው ያወራውን ቃሉን መተግበር ሲከብድ ማለት አንቺ ያወራሽው ሆነሽ አታውቂም። ትላንት ወዲያ እኔ በቃኝ እኔ ማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አንተ ያለው ነገር አይገርምም። ከዛ ባለፈ የሚመስለው ግን የሆነ ምኞትሽን የቀማውሽ አይነት ነገር አደረግሽው። የመጣሽው ለሌላ ኬዝ ነው። አወራርሽ ከራስሽ ጋር ነው። የሆነ የምትፈልጊውን ነገር የተቀማሽ ነው የምትመስይው። ፍቅር ደህና ነሽ አይደለ? ሲጀመር እንደ እህት ነበረኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለንን ነገር ነው እኛ ነው ብለን እንትን እያልን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ የሆነ አለች ሰው የትም አትሄድም። አንቺ ባጣቆይኝ ነሽ እንዴ ማለት ይሄ ቢያንስ ላንቺ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ። ገብቶሻል አይደለ? ባንቺ ባጣቆይኝ ነሽ የትም አትሄድም። አሁን ሌላ ማለት ነው ሌላ ሴት ጋርም ሄዶ ያቺን እንትን ስትለው አንቺን ባለፈው ሲልሽ አይቻል እንግዲህ ዞር በይ ያው ፍቅር መጣችልኝ ፍቅር አለችልኝ አንቺ ማነሽ ምናምን ማስታወስ አይጠበቅብኝም። ቪዲዮሽ ማየት ያለብሽ። ሲቀጥል ደግሞ ከሌላ ሴቶች ጋር አስጨርሽኝ ያወራው አይደለ? አሁንም ከሌላ ሴት ጋር ይሄዳል። መቼም ቁርጡን አውቋል እኔና ሩታ ጋር ያለውን ነገር ካንቺ ጋርም የሆነ ሰዓት ትሰለችዋለሽ። የሆነ ሴት ጋር ምናምን ይሄዳል ተመልሶ ይመጣል። ለምንድነው ተመልሶ የሚመጣው? ስለምትቀበዩ ዋይ ሁሌ አንቺ ባጣቆኝ ነሽ። ሁሌ አብርሃምን ነው የምትጠብቂው። ሁሌ አብርሃምን ነው የምትለምኚው። ገብቶሻል አይደለ? አሁን ማይንሽን መግለጽ ከቻልሽ ግለጪ። ነገ ከረፈደ በኋላ ሌላ እንደገና አንድ ስቴፕ ከፍ ባላችሁ ቁጥር ትዳር መስራታችሁ የሆነ ነገር ዘላለም አለምሽን ህይወትሽ ሙሉ ለቅሶ ነው የሚሆነው። ባይዘው የምትደሰችው ምናምን መስቂው ለአንድ ሳምንት ነው የሚሆነው። ፍቅር ስለምክርሽ በጣም እናመሰግናለን። ልመልስላት በመጀመሪያ እንደ ታቅርበንሽ ያልሽው አታስመሲ።